ዛሬ በምስጋና ስለመጮህ ነው አብረን የምንካፈለው። ብዙ ጊዜ ስለ ጮህ ስናስብ የሚታሰበን ነገር ልመና ወይም ምልጃ ነው። ጮህቱ ስቃይ ብቻ እንዳለ ወይም ደግሞ ሮሮ ብቻ እንዳለ አድርገን እናስባለን። ከዚህ የተነሳ ሁሉ ጊዜ የሚታሰበን መጮህን ካሰብን የምንጮህበት አብይ ምክንያት የሆነ ጦታችን ጥረታችን ያስከተለብንን ነገር ተከትሎ የሚመጣ እንደሆነ አድርገን እናስባለን። ዛሬ ግን እግዚአብሔርን እያመሰገንን የምንጮህበትን ስርዓት ነው የምናየው። ወደ እግዚአብሔር ስንጮህ የምንጮህ ነፍሳችን ብታውቀው እና ወደ እግዚአብሔር በዚህ መንፈስ ብንጮህ መልካም የሆኑ ሐሳቦች እናያለን። ምን ቆይበት የመጽሐፍ ሐሳብ መዝሙር 139 ከቁጥር 1 ጀምሮ እስከ 18 ያለው ነው። በዛው መጽሐፍ ውስጥ ያሉትን ሐሳቦች ያነሳን ከጮህት ጋር ያለውን ወይም በምስጋና መጮህን የዘውትር ልማዳችንና ልምምዳችን እንድናደርገው የምንበረታታበትን የእግዚአብሔር ሐሳብ እንካፈላለን። መዝሙር 139 በጣም የተወደደ የመዝሙር ክፍሎች መካከል አንዱ ነው። አነበዋለሁ። አቤቱ መረመርከኝ አወከኝም፣ አንተ መቀመጤንና መነሳቴን አወክ። ሐሳቤን ሁሉ ከሩቅ አስተዋልክ፣ ፍለጋዬንና ረፍቴን አንተ መረመርክ። መንገዶቼን ሁሉ ቀድማ አወክ፣ የአመፃ ቃል ባንደበቴ እንደሌለ። አቤቱ አንተ እነሆ የቀድሞውንና የኋላውን አወክ። አንተ ፈጠርከኝ፣ እጄንም በላይ ያደረክ። እውቀት ከኔ ይልቅ ተደነቀች በረታች፣ ወደ እርሷም ለመድረስ አልችልም። ከመንፈስ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ አለ፣ ወደ ሲኦልም በወርድ በዚያ አለ። እንደ ንስር የንጋትን ክንፍ በወስድ እስከ ባህር መጨረሻም ብበርር፣ በዚያ እጅ ትመራኛለች፣ ቀኝም ትይዘኛለች። በውኑ ጨለማ ትሸፍነኛለች፣ ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለች። እንደ ጨለማዋ እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴ ሆድ ሰውረኸኛልና። ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሰራው ጊዜ አካሌም በምድር ታች በተሰራ ጊዜ አጥንቶችህ ካንተ አልተሰወሩም። ያልተሰራ አካሌን ዓይኖች አዩኝ። የተፈጠሩ ቀኖች አንድ ስንኳ ሳይኖር በመጽሐፍ ተጻፉ። አቤቱ ሐሳቦች በእኔ ዘንድ እንደምን እጅግ የተከበሩ ናቸው። ቁጥራቸውስ እንደምን በዛ። በቁጥራቸው ከአሸዋ ይልቅ ይበዛሉ። ተነሳውም እኔም ገና ከአንተ ጋር ነኝ። አሜን። በዚህ ክፍል ላይ ዘማሪው እግዚአብሔር ፊት በምስጋና ይጮሃል። እግዚአብሔር ፊት እኛ የምንጮህበት በጣም ብዙ ምክንያቶች ሊኖሩን ይችላሉ። ሁልጊዜም በእግዚአብሔር ፊት መጮህ ይጠበቅብናል። በምስጋና መጮህ ደግሞ በጣም መልካም ነገር ነው። ምስጋናን የሚሰዋ ያከብረኛል፣ ማዳኔን በዛ ሳያለው ይላል እግዚአብሔር። ስለ ምስጋና ኃይል፣ ስለ ምስጋና ጉልበት ብዙ እናውቃለን። ግን ደግሞ ብዙ ጊዜ ልመና ነው የሚቀናን እግዚአብሔር ፊት ስንሆን። እንደው መዝሙሮቻችንን እና ዘማሪዎቻችንን እግዚአብሔር ይባርክ እንጂ እነርሱ ባይኖሩ ኖሮ በግል ተነሳሽነት ለብቻችን ስንሆን ይህንን መለማመድ በጣም ይቸግረናል። በዚህ ክፍል ላይ ስለምንድን ነው የምናመሰግነው? ለምን እናመሰግናለን? የሚሉ ነገሮችን በመጀመሪያ በቅድሚያ ከነዚህ መሰረታዊ ሐሳቦች ተነስተን ነው ከዚህ ዝማሬ የሐሳብ የምናመሰግነው። አራት መሰረታዊ ነገሮችን በዚህ የዝማሬ ሐሳብ ውስጥ እናገኛለን። እነዚህ በጣም የታወቁ ደግሞም ስንማራቸው የኖርን ሐሳቦች ናቸው። ግን በዚህ የመዝሙረ ዳዊት ሐሳብ ውስጥ 139 ሐሳብ ውስጥ እግዚአብሔር አዋቂ በመሆኑ ምክንያት ልናመሰግነው ይገባናል። እግዚአብሔር አዋቂ ስለሆነ ሁሉን አዋቂ ብቻ አይደለም፣ ሁሉን አዋቂ ስለሆነ ልናመሰግነው ይገባል። ሌላው እግዚአብሔር በሁሉ ቦታ የሚገኝ ስለሆነ ልናመሰግነው ይገባል። እንደገና ደግሞ እግዚአብሔር ሁሉን ቻይ ስለሆነ ልናመሰግነው ይገባናል። እንዲሁም ደግሞ በአራተኛ ደረጃ ይሄ ስለ እግዚአብሔር ማንነት ነው። እንደው እኛን በተመለከተ ከኛ አንፃር በተመለከተ ደግሞ እግዚአብሔር በእኛ ውስጥ የከበሩና የበዙ ሐሳቦች ስላሉት ልናመሰግን ይገባናል። አንዳንድ ጊዜ በህይወታችን ውስጥ እንደው ብዙ ጊዜ ማለት ይቻላል
ከሚያልፉብን ነገሮች ከሚፈራረቁብን ነገሮች የተነሳ እነዚህ እውነቶች ምንም እንኳን በእኛ ዘንድ በአእምሮአችን የታወቁ ቢሆንም ነገር ግን ለመኖር ስንቸገራቸው እንገኛለን። ስለዚህ ቁጥር 14 ላይ ስራ ድንቅ ነው ነፍሴም እጅግ ታውቀዋለች እንደሚለው ሁሉ እነዚህን ነገሮች አውቀን ብንጮህ አውቀን ብናመሰግነው በምስጋና ብንጮህ መልካም ነው። የመጀመሪያው እግዚአብሔር ሁሉን አዋቂ ስለሆነ እያመሰገንነው እንጮህ። አንዳንዴ እንደዛ አይመስልም። ሁኔታዎችን ስናይ እውነት ይሄንን እግዚአብሔር ያውቀዋል፣ ይሄንን እግዚአብሔር ያወቀ ነው የሚሆነው የምንላቸው በርካታ ነገሮች አሉ። ዘማሪው ግን ከቁጥር 1 ጀምሮ እንደዚህ ይላል፣ አቤቱ መረመርከኝ አወቅከኝ፣ አንተ መቀመጤንና መነሳቴን አወቅ። ሐሳቤን ሁሉ ከሩቅ አስተዋልክ፣ ፍለጋዬንና ረፍቴን አንተ መረመርክ። መንገዶቼን ሁሉ ቀድመ አወቅ፣ ያመጻ ቃል በአንደበቴ እንደሌለ። ደግሞ ይላል ቁጥር 5 ላይ አቤቱ አንተ እነሆ የቀድሞውንና የኋላውን አወቅ፣ አንተ ፈጠርከኝ፣ እጅህንም በላይ አደረግህ። እውቀት ከኔ ይልቅ ተደነቀች በረታች፣ ወደ እርሷም ለመድረስ አልችልም ይላል። እግዚአብሔር ያውቃል አሁን ያለንበትን ሁኔታ። ሰው በምን አይነት ሁኔታ ውስጥ እያለፍን እንደሆነ በፈጽሞ ሊረዳው ላያውቀው ይችላል። እግዚአብሔር ግን ያውቃል፣ የምናልፍበትን ማናቸውንም ነገር ያውቃል። ስለዚህ ሊመሰገን ስለሚያውቀው እግዚአብሔር የማያውቀው ነገር የለም። ሁሉን ነው የምታውቀው ይላል። ስትቀመጥ ታውቃለህ ለምን እንደተቀመጥኩ። ሰው በጣም ተመችቶ ሊመስለው ይችላል። እኔ ግን አልተመቸኝም። አለመመቸቱን እንዴት እንዳልተመቸኝ አንተ ታውቃለህ። መነሳቴን ታውቃለህ። ስነሳ ነገር ሁሉ የተሳካ የተከናወነልኝ ሊመስለው ይችላል። ደግሞ ምናልባት አልተከናወነ ሊሆን ይችላል። ወይም ደግሞ ውጫዊ ነገሬን ተመልክቶ ሰው ሊወይን ይችላል። እኔ ግን እንደዛ አይደለሁም። አንተ ግን ታውቃለህ። ከሩቅ ነው የምታውቀው። ገና ነገሩ ከመሆኑ በፊት ታውቃለህ። የምፈልገውን ታውቃለህ። ረፍቴን ታውቃለህ። ምን እንደሚያሳርፈኝ ታውቃለህ። መንገዶቼ እኔ ከመሄዴ በፊት አንተ ቀድመ ታውቃቸዋለህ። የአመፃ ቃል ይኑርብኝ አይኑርብኝ አንተ ታውቃለህ። ሁሉን ታውቃለህ። ስለዚህ እግዚአብሔር ፊት ስንጮህ ይሄንን ነገር በልባችን ውስጥ ሁሉ ጊዜ ሰውረን መሆን አለበት። እግዚአብሔር ሳያውቀው በህይወታችን ውስጥ የሚሆን ምንም ነገር የለም። እግዚአብሔር ሁሉን ያውቃል። በምንም አይነት ሁኔታ ውስጥ ብናልፍ እግዚአብሔር የማያውቀው ነገር የለም። ሰዎች ምን እንዳሰቡ ያውቃል። ወደ ህይወታችን ሲመጡ መጨረሻቸው ምን እንደሚሆን ያውቃል። እኛ የምናውቀው መጀመሪያ ላይ የሆኑትን ነገር ነው፣ እያደረጉ ያሉትን ነገር ነው እኛ የምናውቀው። እሱ ግን ያውቃል። በየት በኩል ሄደው የት ጋር እንደሚያደርሱን ያውቃል። አንዳንድ ሰዎች የሆነ ቀን ድንገት ተገናኝተን መንገድ ላይ ተዋውቀን እኛ ህይወትን እንቀጥላለን። በየትኛውም አይነት የግንኙነት ደረጃ ውስጥ ሆነን በዛ ውስጥ አንዳንድ ስራዎችን እኛ እንቀጥላቸዋለን። አናውቅም ያ ምን የት እንደሚያደርሰን። የሆነ ሀገር እንሄዳለን። እዛ ሀገር ስንሄድ ምን እንደሚገጥመን፣ የሆነ መንገድ እንሄዳለን፣ የሆነ ሙያ እንማራለን። የት እንደሚያደርሰን አናውቅም። እግዚአብሔር ግን ያውቃል። ምን እንደምንሰራ ያውቃል። እያንዳንዱን ነገራችንን እግዚአብሔር ያውቃል። ሰዎች አንዳንድ ጊዜ የማያውቅ መስሏቸው በተለያየ መንገድ ራሳቸውን ሰውረው በተለያየ መንገድ ልዩ ልዩ ነገር ሊያደርጉ ይችላሉ። ይሁዳ ለምሳሌ መጥቶ ይሄ ሽቶ ለምን ተሽጦ ለድሆች አልተሰጠም ብሎ ሲል እሱ ያውቃል ምን እንደሚያደርግ፣ ምን እንዳሰበ ያውቃል። የልቡን ተነሳስቶት በልቡ ውስጥ የሰወረውን ያውቃል። እኛ እግዚአብሔር የማያውቅ እስኪመስል ድረስ አንዳንዴ በጣም እንዳፈራለን፣ አንዳንዴ እናስመስላለን። እግዚአብሔር ከማስመሰላችን ጀርባ ያለውን ነገር ያውቃል። ሁሉን ነገር ነው የሚያውቀው። የምናደርገውን ሳይሆን ለምን እንደምናደርግ እግዚአብሔር ያውቃል። ሰዎችም ለምን እንደሚያደርጉ ያውቃል። ለማድረግ ብዙ ጊዜ በጣም የምወደው አንድ ምሳሌ ያለ። ልጆች ሆነ እኔና ታናሽ ወንድሜ 2 ዓመት ነው የሚያንሰኝ፣ ከኔ ይልቅ በጣም ፈጣን ነውና ስኳር ፈሳ እሷን ለመቃም አሰብንና ወላጆቻችን ፊት ለፊት ስላሉ ደግሞ ያው ታውቃላችሁ አይፈቀድም። ግን እሱ በጣም ፈጣን ስለነበር ቶሎ አእምሮውን አሰራውና ፑሻፕ እንደሚሰራ ሰው ሆኖ ምላሱን እየጠቀሰ አቡሽ እኮ ነው እና ጠቅሶ ጨረሳል። ወላጆች አላወቅንም አሉ ብለው ተውት። እኔም በጣም ተጸጸትኩ። ይሄ ቀድሞ ስላልተከሰተልኝ የሚመስለው ምንድነው? ፑሻፕ ነው። ለሱ ፑሻፕ እየሰራው ነው። ትልቅ ከሆነ በኋላ ብዙ ፑሻፖች እኮ አሉን፣ ስኳር የምንልስባቸው መንገዶች። እግዚአብሔር ያውቃል ምን እያደረግን፣ ለስኳር ይሁን ለፑሻፕ ይሁን እግዚአብሔር ያውቃል። እያንዳንዱ ነገራችንን ያውቃል። ስናስመስል እግዚአብሔር በደንብ ያውቃል። እግዚአብሔር ደግሞ ደስ የሚለኝ ነገር የኋላ ነገራችንን ያውቃል። የኋላ አሁን እዚህ ጋር የቀድሞ ታሪክ አለ፣ ያሳለፍነው ነገር አለ። ኑሯችንን ያውቃል። ምን አድርገን እዚህ እንደተገኘን እያንዳንዷን ነገር ነው እግዚአብሔር የሚያውቀው።
ምናልባት ስማችንን መልካችንን ሁሉ ነገራችንን ቀይረን ሊሆን ይችላል። አንተ ፈጠርከኝ እጅህንም በላይ ላይ አደረክ ይላል እግዚአብሔር። አንዳንድ ሰዎች አሁን ለምሳሌ መልካቸው ፈጽሞ ተቀይሮ ሌላ ሰው መስለው ዘመኑ ነው ፕላስቲክ ሰርጀሪ የሚባል ነገር እኮ አለ በቃ እና ሰዎች መልካቸውን ሁሉ ቀይረው ሌላ ሰው ሆነው እንግዲህ አሁን ከጥፍር እስከ ጠጉር ከግር ጥፍር ሌላ ሰው የሚያደርግ ነገር አለ እና ሰዎች ይቀየራሉ እኮ ውጫቸውን በደንብ ይቀየር ከዛ ጀርባ ያለውን ነገር እግዚአብሔር ያውቃል። አንድ ቻይናዊ ቆንጆ ቻይናዊት አግብቶ ሲኖር ሳለ የወለዳቸው ልጆች በፍጹም እሱንም እሷንም የሚመስሉ ሆነው አላገኛቸውም እና በጣም ተናደደ። በጣም ጠረጠራት። ዲኤንኤ አስመረመራት። ያንተው ልጆች ናቸው ተባለ እና በጣም ከነከነው። ግን እንዴት እኔንም አይመስሉም አንቺንም አይመስሉም ከየት መጡ? እውነተኛ ታሪክ ነው። ከዛ በኋላ ዲኤንኤውን አልፎ በደንብ ታሪክ ሲያስጠና ለካያቼ ውብ ቻይናዊት ፕላስቲክ ሰርጀሪ አድርጋ ራሷን ቀይራ ነው ይዞት እስከ መጨረሻው ነው $130,000 እንደዚህ ያስከፈላት። ከጀርባ ያለው ነገር አንዳንድ ነገር ሲወልቅ ሁሉ ነገር ሲወልቅ ከውስጥ ያለው ማንነት ይታወቅ። ይሄ ዘመን በጣም አስመሳይ ነው። እግዚአብሔር ያውቃል። ከዝማሪያችን ጀርባ ያለው ከስብከታችን ጀርባ ከንግግራችን ጀርባ ከተከሸኑ ቃላቶቻችን ጀርባ ያለውን ነገር ያውቃል። ግን አንዳንዴ ልባችን ይፈተናል። ይሄ ሁሉ ነገር ሲሆን እግዚአብሔር ለምን ዝም ይላል? ለምን አይቶ እንዳላየ ዝም ይላል? እግዚአብሔር አዋቂ ነው። ሁሉ በህይወታችሁ ውስጥ የሆነ የማይገባችሁ ነገር አለ። ይሄንን ስለ ሰው ሲሆን በደንብ ይገባችኋል። ስለ ራሳችንም ጭምር እግዚአብሔር የማያውቀው ነገር የለም። ቁጥር 6 ላይ ዕውቀት ከኔ ይልቅ ተደነቀች በረታች፣ ወደ እሷም ልቀርብ አልችልም ይላል እግዚአብሔር። ድንገት ተነስተን አናስደንቀውም፣ አናስገርመውም። ተገርሞ አያውቅም እግዚአብሔር። ወይ እንደዚህ ነሽ እንዴ ብሎ እግዚአብሔር እኛንን እንጂ ተደንቀን ተገርመን የምናውቀው እሱ አያውቅም እንደዛ። እግዚአብሔር ሁሌም ሁሉን ነገር ስለሚያውቅ ማለት ነው አናስገርመውም። እግዚአብሔር መቼም ተገርሞ አያውቅም፣ በምንም ነገር ተገርሞ አያውቅም። ስለዚህ ወደ ጸሎት ስንቀር በእግዚአብሔር ፊት ስንጮህ አንድ ደስ የሚለን ነገር ልባችንን የሚያጸናው ነገር አንተ ሁሉን አዋቂ ነህ፣ ሁሉን አዋቂ። ይሄ ለማንም ፍጡር ያላጋራው እግዚአብሔር ፍጡር የሌለው። በነገራችን ላይ እኛ ክርስቶስ ብቻ ስንል መካከለኛችን እሱ ብቻ ስንል ፍጡራን የሌላቸው በመላእክት የሌለ በቅዱሳን የሌለ በሰማዕታቱ በማንም ሰው የሌለ ነገር ቢኖር አንዱ ነገር ሁሉን አዋቂነት ነው። የእግዚአብሔር የራሱ የግሉ ብቻ ሁሉን የሚያውቅ የፀጉራችንን ቁጥር የሚያውቅ የቅንድባችንን ቁጥር የሚያውቅ እሱ ብዙ ጊዜ ነግሬያችኋለሁ አይደል? የፀጉራችን ቁጥር እንኳን ከ500,000 ያልፋል። አንዲቷ ያለማበጠሪያ በማበጠሪያ ስህተት አትወድቅም። ቅንድብን ብትሆን ከ500 ያላነሰ ነው በአማካኝ ይባላል። በመቀደቢያ ስህተት እሷም አትወድቅም ማለት እግዚአብሔር ያውቃል። ይሄ ጎደለው ነው አይደል? ይሄ እግዚአብሔር የፈጠረው እንደዛ ነው። አንዲቷ ያላባታችሁ ፈቃድ አውቃለሁ ፀጉራችሁን ቁጥር ያለው ነው የሚለው ስሙ ለዘላለም የተባረከ ይሁን። ይሄን ስናውቅ ወደ ነብዩ ኤርምያስ መጽሐፍ ወስዳችኋለሁ ባለፈው። እግዚአብሔር ያውቃል ብቻ ሳይሆን ያውቅልኛል። ለኔ የሚያውቅ ለኤርምያስ በጣም የምንወደው ምዕራፍ 29 ቁጥር 11 ላይ ያለው ሐሳብ አለ አይደል? ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ያላት የሰላም ሐሳብ ናት። ይሄ ሲመጣ በተለይ መጀመሪያ ቀን የነበራችሁ ሰዎች ከዚያ አሁን ወደ ውስጥ ገብቼ ብዙ ማብራራት አልችልም ከጊዜ አንፃር። ግን የኤርምያስ መጽሐፍ አጠቃላይ ስናጠና ምዕራፍ 29 ቁጥር 11 ላይ ስንደርስ አንድ የተረዳነው ነገር እስራኤላውያን ስለራሳቸው እናውቃለን የሚሉትና እግዚአብሔር ስለነሱ የሚያውቀው ነገር የተለያየ ነው። ለምን እዛ ቦታ ላይ እንዳመጣቸው ለምን ሊወስዳቸው እንደፈለገ እግዚአብሔር ያውቃል። ራሱ አዋቂ ነው። ደግሞ ያውቅላቸዋል። ለነሱ ብቻ አይደለም ለኛም ያውቅልናል። አንዳንድ ነገሮችን አሁን እግዚአብሔር ለሁላችን ማስረዳት አይጠበቅበትም። እኔ መጽሐፍ ቅዱስን ሳጠና እንዳየሁት እግዚአብሔር ብዙ ጊዜ ለምን የሚለውን ጥያቄ አይመልስም። እንዴት የሚለውን ጥያቄ አይመልስም። የመመለስም ግዴታ የለበትም፣ የማስረዳትም ግዴታ የለበትም። ለምሳሌ ኢዮብን አሁን ኢዮብ እኔ እኮ በአንተ ላይ ተወራርጄብህ ምናምን አላለውም። እኛ ነን የኢዮብን ፍጻሜ ተመልክተን ነገሩን ፍጻሜውን አይተን አሁን በኢዮብ ሕይወት ላይ የሆነ ትንታኔ የምንሰጥ ወይም ደግሞ ለትምህርት የምንተነትን
ኢዮብን ግን አልነገረውም። እየተወራረድኩበት ነው ቢል ለምን ብሎ ደግሞ እኔ ለምን በዚህ መንገድ ይላል። ስለዚህ እግዚአብሔር ሳያስረዳው ስራውን ጨረሰ። ስለዚህ አንቺን የማስረዳት ግዴታ የለበትም። እግዚአብሔር ትልቅ ነው፣ እኛም አናውቀውም ይላል አይደል? ከመታወቅ የሚያልፍ ነው። ግን እሱ ሁሉን ያውቃል። ምንም ነገር የሚሰወር የሚደበቅ ነገር የለም ከሱ። በህይወታችን ውስጥ አንዳንዴ የማይገባን ነገር አለ፣ የማንረዳው ነገር አለ። አንዳንዴ በሰው ህይወትም ገብተን እኛ ትንታኔ እንሰጣለን። በተለይ በዚህ ዘመን ሁሉ ሰው ተንታኝ ነው። በየትኛው ሙያ ዘርፍ ቢሆን ማንም ሰው ተንታኝ መሆን የሚችልበት ዘመን ቢኖር ይሄ ዘመን ነው። በየትኛውም ምንም ችግር የለም፣ ወጥቶ ይተነትናል። እኛም ደግሞ ያንን ይዘን ከዛ ጋር እንላፋለን፣ ህይወትን እናለፋለን። ግን አንድ ነገር እናውቃለን፣ ሁሉ ጊዜ እግዚአብሔር አዋቂ ነው። ስለዚህ ስንጮህ ይሄ አዋቂ በሆነው አምላክ ፊት ነው እያመሰገን፣ አንተ አዋቂ ነህ። አሁን ያለውበት ህይወት፣ ኑሮዬ፣ የማልፍበት ጥሩም ይሁን መጥፎ፣ ቤተሰቤ፣ ትምህርቴ፣ አገሬ፣ ሙያዬ፣ አገልግሎቴ ሁሉ በአንተ ዘንድ የታወቀ ስለሆነ ይሄ እግዚአብሔር እንዴት ድንቅ ነው። ስለዚህ ስንጮህ ይሄንን እንዳንረሳ፣ አንተ አዋቂ ነህ። በቃ ይሄ ልባችን ውስጥ ካለ ጩኸታችን በጣም ደርዝ ያለው መልክ ያለው ይሆንልናል። ይሄ ብቻ አይደለም፣ ዘማሪው የሚናገረው በሁሉ ስፍራ የሚገኝ እግዚአብሔር መሆኑን አውቆ ያመሰግናል። እኛም ይሄንን አውቀን ብንጮህ መልካም ነው። ሁሉ ስፍራ የሚገኝ እግዚአብሔር ብቻ ነው። ሁሉ ስፍራ ይገርማል። እግዚአብሔር የትም ስፍራ ያለ እግዚአብሔር ነው። እኔ ሰዎች አሁን በግቢውና በቁልቢው እኩል እምነት የላቸውም እና እዚህ ያለውን እና እዚያ ያለውን በጣም የበለጠ ትሰማለች ይሰማል ብለው ይላሉ። አንዳንዴ እኛም ጋር እንደዛ ነው። እዚህ ያለው እዛኛው ጋር ካለው የበለጠ በተለየ ሁኔታ የሚገኝ ይመስለናል። አይደለም። እግዚአብሔር ይሄ እግዚአብሔር በሁሉ ከነሙሉ ክብሩ የትም ስፍራ አለ። የትም ስፍራ ያቺ ሳምራዊቷን ሴት ከሪዛን ኢየሩሳሌም ከማርያ አይሁድ መከራ ሳይቷታል። ነገረ መለኮቱ በወቅቱ የነበረው ነገር አእምሮዋን አናውዞት በነበረ ጊዜ በገሪዛንና በኢየሩሳሌም የማትሰግዱበት ጊዜ ይመጣል፣ እግዚአብሔር መንፈስ ነው፣ በእውነትና በመንፈስ ነው የምትሰግዱለት ብሎ ነገራት። እዚህም ላይ ዘማሪው ይላል ቁጥር 7 ከመንፈስህ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለ፣ ወደ ሲኦልም ብወርድ በዚያ አለ። እንደ ንስር የንጋት ክንፍ ብወስድ እስከ ባህርም መጨረሻ ብበርር እጅግ ትመራኛለች፣ ቀኝም ትይዘኛለች። በውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያ ብርሃን ትሆናለች። ጨለማ በአንተ ዘንድ አይጨልምም፣ ሌሊትም እንደ ቀን ታበራለች፣ እንደ ጨለማዋም እንደዚሁ ብርሃኗ ነው ይላል። በቃ እግዚአብሔር የሌለበት የለም። ከምን መንፈስ ቅዱስ አሁን አንዳንድ ጊዜ እንደዚህ ስንል መንፈስ ቅዱስ ህልውና የሌለው ይመስላል። አሁን የእግዚአብሔር መገኘት በመካከላችን ነው፣ አሁን ይሰማናል ምናምን ስንል መንፈስ ቅዱስ የሆነ የማይኖርበት ጊዜ እዚህ ጋር የማይኖርበት አለ። አክቲቭ ሆኖ በእኛ ውስጥ መስራቱን ነው እንጂ እየተናገርን ያለ ነው። እሱ የማይችለው አለመኖር ነው። በቃ የትም ስፍራ አለ፣ የትም ቦታ አለ። ከመንፈስ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ሰማይም አለህ ደግሞ ሲኦል ውስጥም እንኳን አለህ። ካንተ አመልጣለሁ ብዬ ዓለምን ዞር ባህር ውስጥ ብገባ እጅ በዛ ትመራኛለች፣ ቀኝም ትይዘኛለች። ጨለማ ውስጥ ልደበቅ ብል እዛም ጨለማ ውስጥ አንተ አለህ። ሌሊት ውስጥ ነው ያለሁት ብዬ ብል ሌሊት ውስጥም አለ። መከራችን ውስጥ አለ፣ ችግራችን ውስጥ አለ፣ ከፍታችን ውስጥ አለ፣ ዝቅታችን ውስጥ አለ፣ ደስታችን መሃል አለ፣ ሀዘናችን መሃል አለ። ከሱ ወዴትም መሄድ አንችልም። እና እግዚአብሔር ሁሉ ቦታ አለ ብለን ማመስገን ስንጀምር ስንጮህ ራሱ መገኘቱ እየተሰማን አንዳንዴ ያው የሐናን ጸሎት ባለፈው ሳምንት አይተናል። ወደ እኔ ጩህ ሲል የግድ የማይክ ገጥመን መጮህ የለብንም። አንዳንዴ እግዚአብሔር ሆይ ይሰማል ሆይ አይነት ነገር እንደዚህ አይነት ጩኸቶች አሉ። እንደዛ እግዚአብሔር ገና ከመናገራችን በፊት እግዚአብሔር ገና ሰምቷል እንጂ እኛ በጣም ጮኸን ስለተጣራን አይደለም እግዚአብሔር የሚሰማው። እግዚአብሔር ይሰማል። እግዚአብሔር ሁሉ ጊዜ አብሮን ነው ደግሞ ያለው። አንዳንዴ በጣም ጥልቅ የሆነ ብቸኝነት ይሰማናል። ጥልቅ የሆነ ብቸኝነት ከምን በሰው መሃል ሆነን ተከበን እንደዚህ አብረን ሆነን እኛ የሆነ አንዳች የብቸኝነት ስሜት ድንገት መጥቶ ጥፍንክ ሊያደርገን ይችላል።
እሱ ግን አለ፣ ስለሌላ አይደለም፣ አጠገባችን ያለው እሱ ሁል ጊዜ ከኛ ጋር ነው፣ ባጠገባችን ነው። ስለዚህ መንፈስ ቅዱስን እንደምን ልታዩት ትችላላችሁ? አንዳንድ ቦታዎች ላይ ያው እንደ አስፈራርቸው የሚባለው ይሄ እንደዚህ ብሎ የሚቆመው አይነት የሆነ ማስታወቂያ አይታችሁ ለን አንዳንድ ቦታ የእውነት ነው፣ አንዳንድ ቦታ የውሸት ነው። እውነቱን ስለማይታወቅ ሁሌ መጠንቀቅ መልካም ነው። እሱ ምንድነው ማስታወቂያው? በዚህ ዘመን ማስፈራርቸው በካሜራ እይታ ውስጥ ነው የምትል በየቦታው ሰኔ በካሜራ እይታ ውስጥ ልንሆን እንችላለን፣ ላንሆን እንችላለን። መጠንቀቅ ጥሩ ነው። ግን አንድ እርግጠኛ የምንሆንበት ነገር በእግዚአብሔር የካሜራ እይታ ውስጥ 24 ሰዓት የእግዚአብሔር የካሜራ እይታ ውስጥ ነን ያለ ሁሌም አለ ከኛ ጋር። ይሄ በጣም ተወዳጅ የሆነ የቤተ ክርስቲያን አንድ ምሳሌ ታስታውሳላችሁ ብዬ ተስፋ አደርጋለሁ። ሰውየው ህልም አልሞ ከህልሙ ሲነቃ በራሱ ተርጉሞት ማለት ነው። ህልሙ ምንድነው? በመንገድ ላይ ሲሄድ ባሸዋ ዳርቻ ሲሄድ ኮቴ ያለ 4 የእግር ኮቴ እና ያ የእግር ኮቴ ዝም ብሎ እየሄደ በኋላ ወደ 2 ይቀየራል እና ተነስቶ ሲፈታው እኔና ጌታ አብረን እንሄድ ነበረ። ድንገት ግን መከራ ሲበዛብኝ፣ ችግር ሲበዛብኝ፣ ጓደኞቼ ሲተውት፣ ዳሬ ሲፈርስ፣ ልጆቼ ሲበተኑ፣ ሀብቴ ንብረቴን ሁሉ ሳጣ ጌታም እንደ ሰው ትቶኝ ሄደ ብሎ ተረጎመው። ልጄ ልክ ነው፣ መጀመሪያ ያየው ህልም ልክ ነው። እኔ እናንተ ናቸው እነዚያ የእግር ኮቴዎች ልክ ናቸው። አብሬ ሁል ጊዜ ነበርኩኝ እና ግን አንድ ቀን ድንገት የሆነ ቀን ችግር ደርሶብህ ድንገት ንግድህ ሲበላሽ፣ ትዳር ሲበተን፣ ልጆች ሁሉ ወደዛ ሲበተኑ፣ ጓደኞቼ ሲተው፣ ድንገት አንተ ብቻህን ስትሆን የመጀመሪያ ቀን ስትጠራኝ አጠገብ ነበርኩና ሰማው። ግን በእግር መሄድ የማትችልበት ደረጃ ላይ ደርሰ ነበር። ስለዚህ ተሸከምኩ። አንተ እንዳሰብከው እነዛ ቀጥሎ ያሉት 2 የእግር ኮቴዎች 4 ሆነው ከዛ 2 የሆኑት ማለት ነው 2 የሆኑት ይሄ የኔ እግር ኮቴ ነው ያልከው እሱ ተሳስተሃል። እኔ አንተን ተሸክሜ የተጓዝኳቸው ናቸው አለ። አንዳንዴ መከራው ስንሆን እኛ እዚያ የደረስን ይመስለናል አይደል? እሱ እኮ ተሸክሞን ነው እኮ። እንደዚህ ስንዘምር ተሸክሞኝ ነው እንላለን አይደል? ይሄ እኮ እውነት ነው። ስለዚህ የፈለቀ ድቅቅ ብለን በመከራ ውስጥ አለ ጌታ ከኛ ጋር አለ እሱ። ምክንያቱም የትም ቦታ የሚገኝ በሁሉ ስፍራ የሚገኝ ነው። ጥሎ የሚሄድ አይደለም። ጥሎ የሚሄድ ባልንጀራ አይደለም። መከራ ሲበዛ ችግር ውስጥ ስንሆን በቃ ከዚህ በላይ እኔ አልቻልኩም ብሎ የሚሄድ አይደለም። እዛ ኖርዌይ አካባቢ ራሻ እንዳሁን ጊዜ ስታስፈራራቸው ነው አሉ አይደል? አንዱ ነብይ ተነስቶ ያሁኑስ በጣም አስቸጋሪ ነው እንኳን እናንተ ለኔም ራሱ አስፈራርቶኛል ብሏል አሉ ነብዩ ተነስቶ በሁለተኛ ዓለም ጦርነት ሰሞን። እና አንዳንዴ እንደዚህ ነው አይደል? አሁንስ ለእግዚአብሔርም የከበደ ነገር ነው የመጣብኝ አይባልም። ሁሉን ጊዜ ከኛ ጋር የሚሆን አምላክ ከኛ ጋር አለ። በሰማይ አለ፣ በምድር አለ። ዮናስን ተመልከቱ። ዮናስ አንድ ጊዜ ተጥሎ ነበር እዛ ውሃ ምንድነው ባህር ውስጥ አይደለ? እና ራሱ ምንባቡን ብቻ ላንብብላችሁ። በጣም የሚወደድ ሐሳብ ምን ብሎ እንደጸለየ እግዚአብሔርም ዮናስን የሚውት ታላቅ አሳ አሰናዳ። ዮናስም 3 ቀንና 3 ሌሊት በአሳ ሆድ ውስጥ ነበረ። ዮናስም በአሳ ሆድ ውስጥ ሆኖ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንደዚህም አለ፣ በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮህ፣ እሱም ሰማኝ። በሲኦል ሆድ ውስጥ ሆኜ ጮህ፣ ቃሌንም አደመጠ። ወደ ጥልቁ ባህር ውስጥ ጣልከኝ፣ ፈሳሾችን በዙሪያ የነበሩ ማዕበልና ሞገድ ሁሉ በላይ ላይ አለፉ። እኔም ከዓይኔ ፊት ተጣልኩ፣ ነገር ግን ወደ ቅዱስ መቅደስ ደግሞ እመለከታለሁ አልኩ። ውኆችም እስከ ነፍሴ ድረስ ከበቡኝ። ጥልቁ ባህር በዙሪያ ነበረ፣ የባህሩ ሳር በላይ ላይ ተጠምጥሞ ነበረ። ወደ ተራሮች መሰረት ወረድኩ፣ በምድር መወርወሪያዎች ለዘላለም ተዘጋው። አንተ ግን አቤቱ አምላኬ ሕይወቴን ከጉድጓድ ውስጥ አወጣ። ነፍሴ በዛለችብኝ ጊዜ እግዚአብሔርን አሰብኩት፣ ጸሎቴም ወደ አንተ ወደ ቅዱሱ መቅደስ ገባች ይላል። እሱ እግዚአብሔር ዮናስ በተጣለ ጊዜ አብሮት እዛ ነበረ። ዮናስ አሳ ነባሪ ውስጥ እንደገባ ወይም ደግሞ አሳ ውስጥ እንደገባ ነው የሚያስበው። እግዚአብሔር ግን አብሮት ነበር እና የእግዚአብሔር ሕልውና የእግዚአብሔር ሀልዎት የተሰማው እዛ ውስጥ ሆኖ ነው። ተደነቀ። እንደውም በፊት ጊዜ ያልተሰማው የእግዚአብሔር ሕልውና በመከራ ውስጥ ሆኖ ተሰማው።
ስለዚህ አንዳንድ መከራዎቻችን ተሰርተን አምረን የምንወጣባቸው ናቸው እንጂ እግዚአብሔር ከኛ የተለየባቸው አይደሉም። ስለዚህ እናመስግነው። አልገባንም አይደል? በስቃይ ውስጥ ሆነን በችግር ውስጥ ሆነን እግዚአብሔር አንተ እዚህ ስላለህ ቅርብ ስላለህ ከኔ ጋራ ስለሆንክ እየተባለ በጩኸት ይመሰገናል። እንዳና ምናልባት አንደበታችንን እያንቀሳቀስን ሊሆን ይችላል። ከምንዘምራቸው መዝሙሮች መካከል ሁኔታው መጣና ጠየቀኝ፣ ዛሬም ታመልካለህ ወይ አለኝ። ዛሬም ታመልካለሽ ወይ አለ። አዎ አመልካለሁ፣ ደስ ይለኛል፣ በጣም አመልካለሁ፣ ደስ ይለኛል። ሄደው ጠበቅ ተብሎ በጣም ነው ማመልከው። እግዚአብሔር ይርዳን። አሜን። ፏ የሚያደርገን የእግዚአብሔር ሕልውና ሁልጊዜም ከኛ ጋር አለ። ሌላው ሶስተኛው እግዚአብሔርን የምናመሰግነው በጩኸት ሁሉን ቻይ አምላክ እንደሆነ አውቀን፣ ሁሉን አዋቂ ብቻ አይደለም፣ ሁሉ ቦታ የሚገኝ ብቻ አይደለም። ይሄ እግዚአብሔር የኛ እግዚአብሔር ሁሉን ቻይ፣ ይሄ ለማንም አሁንም ሶስቱም ነገሮች ለፍጡር የተሰጡ አይደሉም። ለማንም ፍጡር የተሰጡ አይደሉም። ሁሉን የሚችል እግዚአብሔር አምላክ ነው። እንደዚህ ይላል ቁጥር 14 ግሩምና ድንቅ ሆኜ ተፈጥሬአለሁ፣ አመሰግናለሁ። ስራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሰራው ጊዜ፣ አካሌ ከምድር በታች በተሰራ ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሰራ አካሌን ዓይኖች አዩ፣ የተፈጠሩ ቀኖቼ ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፉ ይላል። ምን ያክል እግዚአብሔር ብቻ ሁሉን ቻይ እንደሆነ የምናውቀው አሁን ያለንን አካል ሆስፒታል ሄደን ለጥገና የምንከፍለው ዋጋ ምን ያህል እንደሆነ አስቡ። የጥርሳችን ዋጋ ምን ያህል ነው በዚህ ሰዓት? የኩላሊታችን ዋጋ፣ የዓይናችን ዋጋ ምን ያህል ነው? የፀጉራችን እንኳን ዋጋ፣ የአንዷ ፀጉር ዋጋ ምን ያህል ነው? ሰዎች አሁን ያው ዋጋውን በደንብ እያወቁ ነው ምን ያህል እንደሆነ። የጥፍራችን ዋጋ እህቶች ታውቃላችሁ፣ የጥፍርን ዋጋ ሁሉን ዋጋ ወጥቶለት አሁን ይሄ ዘመን ዋጋ ምን ያህል እንደሆነ የታወቀ። እስቲ ከአካላችሁ አንዲቷን እችኛዋን ጣት በስንት ትሸጧታላችሁ? ስንት ነው የምታወጣው? እግዚአብሔር ሁሉን የሚችል አምላክ ግሩምና ድንቅ አድርጎ ፈጠረን። ስሙ ይባረክ። እኛውን ተነስተን እየተገላበጥን በመስታወት ፊት 300 180 ዲግሪም እየዞርን እናማረ ይሄ እንደዚህ ቢሆን ያ እንደዚያ ቢሆን እንላለን። ይሄንን የፈጠረ ግን እግዚአብሔር ስሙ ይባረክ። ግሩምና ድንቅ አድርገህ ፈጥረኛል። እኔ በስውር በተሰራው ጊዜ አጥንቶቼ ካንተ አልተሰወሩም። ያልተሰራ አካሌ ዓይኖች አዩ፣ የተፈጠሩ ቀኖች አንድስ እንኳን ሳይኖር በመጽሐፍ ተጻፉ ይላል። አንዳንድ ጊዜ ይሄንን የማነሳው ስለ ሁሉን ቻይ አምላክ ጤንነታችን ላይ ከባድ ነገር ይመጣል ወይ በቤተሰቦቻችን መካከል ከባድ ነገር ይመጣና እንጨነቃለን። የሚታወቀን የእጅ ዋጋ፣ የዓይን ዋጋ፣ የጥርስ ዋጋ የሚገባን ጤነኛ በሆን ጊዜ አይደለም፣ በታመምን ጊዜ ማመስገን አለብን። ስለ ጤነኛ የአካል ብልቶቻችን ስለሚንቀሳቀሱት አሁን እስትንፋስ አውጥተን ስለምናስገባ ማመስገን አለብን። ስለ ጤንነት ብቻ አይደለም፣ ስለ ህመማችንም እንኳን እግዚአብሔር ምክንያቱም እሱ ሳያውቀው ደግሞ ስላልሆነ ደግሞ እሱ ስለሌለ የደረሰብን ስላይደለ ከምንም በላይ ደግሞ እግዚአብሔር መፈወስ ስለሚችል ፈዋሽ አምላክ ስላለን አሁን ብዙ ጊዜ ልጆቻችን ሲታመሙ ወዲያው ትዝ የሚለን ሆስፒታል ነው። ወዲያው ሁሉን የሚችል አምላክ ከስንት አንድ ወላጅ ነው ትዝ የሚለው። እስቲ መጀመሪያ እንጸልይ ለዚህ ልጅ፣ እስቲ ለዚህች ልጅ እንጸልይ። ወዲያው እንጠልጥለን እንሄዳለን። ብዙ ጊዜ ጸሎት በአማኞች ዘንድ ኢቭን የመጨረሻው አማራጭ በቃ ሲያቅት ተንከራተን ሲያቅት ከዛ በኋላ ወደ እግዚአብሔር እናመጣዋለን። ነገሩ ግን ምንም ከመሆኑ በፊት እስቲ እንጸልይ፣ ይሄንን ነገር በጌታ ፊት እናቅርበው። ብዙ ጊዜ አንልም። እግዚአብሔርን ማመስገን ይገባናል። ስለ ጤንነት ስለሰጠን አካል። ይሄ አካል እኮ እግዚአብሔር ስለፈቀደ ነው የሚንቀሳቀሰው። ስለ ጃኒ ኤሪክሰን ታዲያ ስንቶቻችሁ እንደምታውቁ አላቅም። ጃኒ በጣም ውብ የ17 ዓመት ወጣት በነበረች ብዙ ተስፋ በነበራት አንድ ከሰዓት ከጓደኞቿ ጋር ከቤተሰቦቿ ጋር ሆና ወደ ዋና ስፍራ ሄዳ ድንገት ዳይቭ ስትገባ ወደ ዋናው ስትጠልቅ ድንገት ህይወቷ እዛ በሰከንድ ክፍልፋዮች ተቀየረ። ከዛ በኋላ ጃኒ ከዚህ በታች ያለው አካሏ ምንም የማይሰራ ሆነ። ለአመታት ጸልያለች። ብዙ ሰዎች ጸልዮላታል። የጃኒ ህይወት አልተቀየረም።
በፍጹም እነሱ እንደፈለጉት አልተቀየረም። ጃኒ እንደዛው ከዚህ በታች ያለው አካሏ ሁሉ በድን ሆኖ ያለምንም መንቀሳቀስ በሰው እርዳታ የምትኖር ሴት ሆነች። ብዙ ተስፋዎቿ ጨለሙ። የወንድ ጓደኛዋ ጥሏት ሄደ። ሌላም መጥቶ ትፈወሳለች ብሎ ተስፋ አድርጎ እንደገና ልቧን ሰውሮት ሄደ። ለብዙ ጊዜ በማማረር ቆየች። በኋላ ላይ ግን ጃኒ እግዚአብሔር ምን እንዳሰበ በሕይወቷ ሁሉን ቻይ አምላክ ምን እንዳሰበ ማሰብ ስትጀምር መመርመር ስትጀምር ለካስ ጃኒ ሌላ ተሰጥኦ እግዚአብሔር አስቀምጦ በትውልድ መካከል እንደዚህ ዛሬ ስሟን አንስተን እንድንነጋገርባት ነው። ኢትዮጵያ መታ ነበረ። በጣም በተለይ ከአካል ጉዳተኞች ጋር የምትሰራ ሴት ናትና በአፏ መሳል መጻፍ ጀመረች። ስዕሎቿ በጣም ውድ ሆነው የሚሸጡ ነው። እግዚአብሔር ሁሉን ቻይ ነው። አንዳንድ ጊዜ ግን እንደዛ እንድንሆን ይፈቅዳል። በህይወታችን ውስጥ አሁን ትንታኔ ሰዎች ይሰጣሉ። እንዴት ባንተ እንዴት ባንቺ ትንታኔ በዛ ህይወት ሁሉን ቻይ በሆነው አምላክ ጥላ ስለሆነን በዛ ህይወት ውስጥ ሆነን እንድናከብረው ነው። አሜን። እናመስግነው። ሁሉን የምትችል ነው። ያቅተው አይደለም። አንተ አቅማታ አይደለም፣ ስለፈለክ ነው። በስኬቶቻችን ማመስገን አለብን። በፈረሰው ነገር በፍርስራሹ ላይ ቆመን ማመስገን አለብን። አንዳንዴ የፈረሰው ነገር ላይ ቆሞ ማመስገን በጣም ከባድ ነው። ምክንያቱም የለመድነው የምስጋና ፕሮግራም የሆነ ነገር ሆነልን ብለን ነው። በፈረሰውም ነገር ማመስገን አለብን። በህይወት ስላለው ማመስገን አለብን። ሞቶ ስለተቀበረው የህይወታችን ክፍል ማመስገን አለብን። የምናመሰግነው ነገር ሁሉ ደስ ስላሰኘን ላይሆን ይችላል፣ ስለተመቸን ላይሆን ይችላል። ነገር ግን የምናመሰግነው ሁሉን ቻይ አምላክ ጻድቅ ትክክል ስለሆነ ነው። በጣም ደስ ይለኛል። እኔ ኑሃሚንን፣ ኢዮብን በመከራ ውስጥ ያለፉ ሰዎች እኔ ግርም ይሉኛል። ምን ሁሉን ቻይ አምላክ አስመርሮኛል ይላሉ። ያቃሉ ሲናገሩ እንኳን ሁሉን የሚችል አምላክ ብለው ነው። ይሄ አምላክ ሁሉን ቻይ ነው። ሁሉን የሚችል አምላክ የኛ አምላክ ምንም የሚሳነው ነገር የሌለ። አንዳንድ ነገሮችን እኮ ለማመን የሚከብደን የእግዚአብሔርን ሁሉን ቻይ ስለምንጠራጠር ነው። የማይችለው ነገር እግዚአብሔር የማይችለው ነገር የለም። ጻድቅ ነው። የምናመሰግነው ነገር ሁሉ እንዲቀጥል ፈልገን አይደለም። የምናመሰግነው እግዚአብሔር ብቻውን ኤልሻዳው ብቻውን ነገሩን ሊቀይር እንደሚችል ስለምናምን ነው። ይሄ አምላክሽ ኤልሻዳይ ይባላል። ሁሉን የሚችል በምስጋና ውስጥ ድል አለ። አመስግኑ። በዮሐንስ ወንጌል ምዕራፍ 6 ቁጥር 5 ጀምሮ አንድ ታሪክ አለ አይደለ? ኢየሱስም አይኖቹን አንስቶ ሕዝቡ ወደ እርሱ ሲመጣ አይቶ ፊልጶስን ብሎ ይላል። ታሪኩ ሲቀጥል እነዚህ ሰዎች እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህንን ተናገረ ይላል። ፊልጶስም ምን አለ? እያንዳንዳቸው ትንሽ እንኳን እንዲቀበሉ 200 ዲናር እንጀራ አይበቃቸውም ብሎ መለሰ ይላል። እያንዳንዳቸው ትንሽ፣ ወዲያው ሂሳብ ሰራ። ትንሽ እንኳን እንዲበሉ 200 ዲናር እንጀራ ያስፈልጋቸዋል። ወዲያው አእምሮአችን እኛ እንደሚሰራው ማለት ነው። ነገር ግን ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚያ አለ። ነገር ግን እነዚህ ለሚያሉ ሰዎች ምን ይሆናል አለው። እንድርያስ ትንሽ ከፊልጶስ የተሻለ ነገር አለ አቀረበና ግን ይሄ ምን ሊሆን ይችላል አለ። ኢየሱስ አውቆ ነው የሚጠይቃቸው ይላል። ከዛ ኢየሱስም ሰዎች እንዲቀመጡ አድርጎ አለ። በዚያም ስፍራ ብዙ ሳር ነበረበት። ወንዶቹም ተቀመጡ፣ ቁጥራቸውም 5000 የሚያህል ነበር። ኢየሱስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው፣ እንደዚሁም ከዓሣው በፈለጉት መጠን። ከጠገቡ በኋላም ደቀ መዛሙርቱን አንድ እንኳን እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህም አከማቹ። ከበሉትም ከ5 የገብስ እንጀራ የተረፈ ቁርስራሽ 12 መሶብ ሆነ ይላል። ይህንን ማድረግ የሚችል የኛ ጌታ ብቻ ነው። ስሙ ይባረክ። ይኸው ምን ሆነ ነው የሚለው 5 የገብስ እንጀራና 2 ዓሣ ብቻ ነው የተገኘው። ግን ኢየሱስ ጋር ይሄ ቃል እውነት ነው አይደለ? የምናነበው እስቲ የእግዚአብሔር ቃል እውነት ነው በሉ። ስለዚህ የእግዚአብሔር ቃል እውነት ከሆነ የግድ በዚህ መንገድም ባይሆን በህይወታችን ውስጥ ይሄ ነገር ሲሰራ ማየት አለብን። አንድ ጊዜ አንድ ሰባኪ ሲሰብክ ሰምቼ እኔ ከዛ በኋላ አፈፍ አድርጌ ያስኳት ይሄው ዘመኔ ሙሉ ኖርባታለሁ። ምንም ሳይኖረን ምንም ሳይጎለን እናገለግላለን አለ። አሜን።
የገባው ገብቶታል። ምንም ሳይኖረን ምንም ሳይጎለን ምን አላችሁ ምንም ምን ጎደላችሁ ምንም ይሄንን ማድረግ የሚችለው እግዚአብሔር ብቻ ነው። እኔ ደግሞ ይሄንን ላለፉት 20 ምናምን ዓመት ተለማምጃለሁ። አሜን። በቃ እግዚአብሔር ይችላል። ምንም ነገር ቢኖረን ባይኖረን ኤልሻዳይ ነው። ሂሳብ ስሌቱ ስንሆን አይደለም ያለንን ነገር ይዘን በሱ ፊት እናመስግን። እኔ በጣም ከምወደው የተራራን ትምህርት እንደጻፉ ታውቃላችሁ ብዙዎቻችሁ ቱምቢ የሚለውን ማለቴ ነው። በጣም ቤቴ ውስጥ ከቤቴ የማይጠፋ ነገር ምንድነው ብትሉ አበባ ነው። ወፍ ስላላገኘው ነው። የሜዳ አበቦችን ተመልከቱ፣ አይደክሙም አይፈትሉም። ሰለሞን እንኳን ለክብሩ እንደዚህ አልለበሰም ይላል። እና እኔ ኤልሻዳውን አምላኬን አምነዋለሁ እና ቤት ስገባ ሁሉ ጊዜ እነሱ በስብከት ይቀበሉኛል። ዋነኛ በቃ ወጪ በጣም ሰባኪዎቼ ናቸው። ዋና እቤቴ አስቀምጣቸዋለሁ። አያቸው ሲደርቁም አልተዋቸውም። ዛሬ ታይተው ነገ ወደ ቶን የሚጣሉትን እንደዚህ ለሳት የቀረቡም ቢሆኑ አያቸዋለሁ። እነዚህን የምታለብስ እንደዚህ እኔን ማልበስ እኔን ማብላት እኔን ማጠጣት አይሳነው። አሜን። እና በቃ የህይወት ስርዓቴ እንደዚህ ሆኗል። አጠገቤ ያሉ ሰዎች ሁሉ ግራ ነው የሚገባቸው። እኔ ግን አንዴ ገባኝ በቃ። እና አንዳንዶች ቶሎ የምትለምዱት አይደለም እንደ ሰርከስ ትርኢት ነው። እኔ ከልጅነቴ ጀምሮ ስለለመድኩት ነው በገመዱ ላይ መሄድ ያልከበደኝ እላቸዋለሁ። እምነትን ስትለማመዱት እንዴት እንደምትኖሩ በደንብ ታዩታል። አንዳንዶቻችሁ የእምነት ኑሮአችሁ በጣም ነው የሚያስደንቀው። እግዚአብሔር ኤልሻዳይነትን ፈትናችሁ አሁን ተፈትነናል። በቃ የሆነ ነገር እዚህ ጋር እንደዚህ ነገር እንደዚህ መንገድ ምናምን ለመሄድ አቋራጭ እሱ ካለ የሚዘጋው ማንም የለም። እሱ ከፈቀደ እሱ የፈለገ ሰው ቢከፍተው ደግሞ እሱ ከዘጋው የሚከፍተው ማንም የለም። እሱ ኤልሻዳይ ነው። ስለዚህ እዚህ ቦታ ላይ ያለው ተአምራት ምንድነው ነው? ኢየሱስ እጅ ላይ ደቀ መዛሙርቱ እጅ ላይ 2 ዓሣ 5 የገብስ እንጀራ አንድ ሰው እንደውም ሲናገር የአንድ ሰው መክሰስ ያክል ነው። ለራሱ የያዛት መክሰስ ናት። ትንንሽ የዳቦ ናት። የገብስ ዳቦ የደሃ ምግብ ናት። ኢየሱስ ጋር ስትመጣ የባለጠጋ የብዙዎችን 12 መሶብ የተትረፈረፈ። ይሄ ቃል እውነት ነው። አሜን ትላላችሁ? በህይወታችሁ ኤልሻዳይ የሆነውን አስቡት። አንዳንድ ጊዜ ምንም እንደማትችሉ ሲሰማችሁ ኤልሻዳይ ጌታ ከኔ ጋር አለ። አቤት እንደ ልጅ ማመን። እግዚአብሔርን መንፈስ ይስጣችሁ። አንድ ቦታ ላይ ሳገለግል አንድ ጊዜ ስለ እግዚአብሔር አባትነት አገልግዬ ልጅ ሁሉ ጊዜ አባቱ ኤልሻዳይ ነው ብዬ አስተማርኩ ማለት ነው። እና በወዲያው ፓስተሩ ወጥቶ ጥቂት ማብራሪያ አከለበት። በጣም እንኳን አከለበት። በጣም ወደድኩት። የኔ ልጅ አለ ሬስሊንግ ስናይ አለ ቁጭ ብለን እና ግብዴው ሰውዬ አንዱን ግብዴ ሰውዬ ሲያፈርጠው ወይኔ ዳዲ ቢገባ እዚህ ይላል አለ። በቃ ያፈርጠው ነበረ። በቃ ልጅ አባቱን የሚያየው እንደዛ ነው። ለዚህ ነው ልጆቻችሁን አትቀየሟቸው። አንተ ምን አለብህ ምናምን አትበል። ሁሉን ቻይ እንደሆናችሁ ነው የሚያስቡት ነፍስ እስከሚያውቁ። ችግሩ እኛ በእግዚአብሔር ፊት ነፍስ አወቀንና ነው። ጌታ የመጨረሻውን ሐሳብ እግዚአብሔር በእኛ ውስጥ ብዙ ሐሳብ የበረከተ ሐሳብ ስላለው እናመስግነው። በእኛ ውስጥ ሐሳብ አለ። ሐሳብ ጠቅጥቆብናል። ይሄ እግዚአብሔር እኛ ውስጥ ሐሳብ አለ። አቤቱ ሐሳቦች በእኔ ዘንድ እንደምን የተከበሩ ናቸው። እኛ የእግዚአብሔር የተከበሩ ሰዎች ነን። አንቱ በእግዚአብሔር ዘንድ የተባለን ነው። እግዚአብሔር አንቱ ያለንን ሐሳብ ብዙ የተቀጠቀብን ነው። የበረከተ ሐሳብ ማንም ተራ ሰው እግዚአብሔር የለውም። እኛ እግዚአብሔር ፊት ራሳችንን ስንቀርብ በእግዚአብሔር ፊት ተራ ትንሽ የማንጠቅም የተረሳን የተተውን ሆነን አይደለም መቅረብ ያለብን። በእግዚአብሔር ሁሉ ጊዜ የምንታሰብ መዝሙር 8 ላይ ታዩታላችኋል። የምድር ትልልቅ ነገሮችን ከተመለከተ በኋላ ሰማያትን ሲመለከት ጨረቃን ሲመለከት እንደገና ደግሞ ከዋክብትን ሲመለከት የሰራቸውን ፍጥረታትን ሲመለከት ታስበው ዘንድ ይሄ ቀጫጫ የሆነ ፍጥረት ሰው ምንድነው አለ። ይህ ሰው ምንድነው? ሐሳብን እንደውም በሌላ ትርጉም ላይ ምንድነው? ሐሳብን እንደዚህ ይሞላው ዘንድ። አሁን እናንተ ሐሳብ ውስጥ ማን ያለው የሆነ ነገር ቢል ዛጋ ልጄን ትያለሽ፣ ልጄን ትላለ። ወዲያው እሱ እኮ ያለው ቡራዩ ቢሆን ሜክሲኮ የፈነዳው ነገር ያስደነግጣችኋል። ለምን ቢሆን ውስጣችሁ ያለው በእግዚአብሔር ልብ ውስጥ የተቀመጠን እኛ እንደዚህ ነን። እግዚአብሔር ልብ ውስጥ አለ። ሐሳብ አስቀምጦብናል። እቅድ አስቀምጦብናል። እግዚአብሔር እያንዳንዳችንን ደግሞ ልዩ ልዩ አድርጎ ነው የፈጠረን።
ሰዎች እንደሚሉት የአይን አሻራችን፣ የጣት አሻራችን፣ የድምፅ አሻራችን፣ የደም አሻራችን ሁሉ ይለያያል፣ አንድ አይደለም ብለው ነግረውናል። እኛም አምነናል። እግዚአብሔር በእያንዳንዳችን ውስጥ ሐሳብ አለው፣ የተቀመጠ ሐሳብ አለው። ሌላ አንድ የእግዚአብሔርን ሐሳብ ቆይቶ የተረዳ ስለ ኒኪ ቡቺኒች የምታውቁ ይመስለኛል። እግርም እጅም የሌለው ለታምራት ብዙ ቀን የጸለየ ብዙ ዓመት የጸለየ እግዚአብሔር አንድ ቀን ሐሳቡን ሲገልጥለት ኒክ አንተ ራስህ እኮ ታምር ነህ፣ ለምን ስለ ታምራት ትጠይቃለህ የተባለ። ህይወታችን እኮ የኛ ከተጠቀምንበት ከኖርንበት የተከበረ የሆነ ሐሳብ የእግዚአብሔር ሐሳብ ያለበት ነው። ስለዚህ ስንጮህ ወደ እግዚአብሔር ስንጮህ እንደተጣለ እንደተተወ እንደማይጠቅም እንደማይረባ ወይም ደግሞ ምንም ተስፋ እንደሌለው ሆነን ሳይሆን የእግዚአብሔር ሐሳብ እንደተጠቀጠቀበት በእኛ ብዙ ሊሰራው ያለው ነገር አለ። እኛ ከሌለን የማይሰራ ነገር አለ የእውነት። ምክንያቱም በምድር ላይ የተፈጠረው አንድ መርአዊ ብቻ ነው፣ ሌላ አልተፈጠረም። ተመሳሳይ የለኝም እኔ፣ እናንተም እንደዛው ናቸው። ሁላችንም ልዩ ነን። ለእግዚአብሔር አንድ ብቻ ነን ያለ ነው። ደግሞ አልፈጠረንም። እንደዚህ እያባዛ በኮፒ ማሽን እያባዛ አላስቀመጠንም። ጥቂት ሰዎችን እስቲ ኤርምያስን ከሆድ ሳልሰራ ነው ያወቅኩ አሉ። ብላቴናን እኔ በሆድ ሳልሰራ ነው ያወቅኩ አለ። ሙሴ እናትና አባቱ ውሃ ላይ ሲጥሉት እሱ የሚታየው እዛ ቆመው እንደዚህ ሲመለከቱ በቃ አንድ ትንሽ ብላቴና ነው ለእናትና ለአባቱ። የእግዚአብሔር ሐሳብ ግን አንድ ሰባኪ ሲናገር እንደሰማሁት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘሁልቁ፣ ዘዳግም ሲንሳፈፉ ነው እግዚአብሔር ያየው እስራኤልን ከግብፅ የሚያወጣ መሪ። አቤት እግዚአብሔር! እኛ የሆነ ነገር ላይ ስንንገላወድ እግዚአብሔር የሚያየው ትልቅ ነገር ነው። ስለዚህ ለራሳችን ክብር ይኑረን። ዳዊት በወላጁ የማይታወቅ በቤተሰብ በወንድሞቹ የማይታወቅ ወንድሞቹ ማታውት ይሄ ትዕቢተኛ የልብን ኩራት እናውቃለን የሚሉት የእግዚአብሔር ነብይ የሳተው ሰው እኮ ነው። መንግስት ለሱ ትጥቅና ስንቅ ያላዘጋጀለት እኮ ነው። ፈጽሞ የተረሳ ጠላት የማያውቀው ህዝብ የማያውቀው እግዚአብሔር ግን አወጣና ለእስራኤል ሁነኛ ሰው አደረገው። በእኛ ህይወት ውስጥ እግዚአብሔር የከበረ ዓላማ አለው። ስለዚህ ወገኖች ሆይ እንጩ፣ ወደ እግዚአብሔር እንጩ። ስንጮህ ግን ሁሉን አዋቂነቱን አንርሳ። ታውቃለህ፣ እግዚአብሔር ሁሉን ታውቃለህ። ሁሉን አዋቂ ሆንክ አምላክ ሆይ ይሄን ነገርን ስለምታውቀው ማለት አለብን። ሃሌሉያ! አይናችንን ከፍተን ኤርምያስ ታውሳት እንደሆነ አላውቅም። አንድ ጊዜ እሱ ሀረር እያለ የተከራየው ቤት ውስጥ ያለች ትንሽ ልጅ አሁን በርግጥ ትልቅ ሆናለች እና ስትጸልይ ለምግብ እንደዚህ ቀና ቀና ብላ በጣም የምታመሰግን ልጅ አለች። እንደዚህ ጌታው እናመሰግናለን ዛሬ ስለሰጠን ሽሮ ስለሰጠን ጎመን እንደዚህ ትዝላል ስትል በጣም ከመወዳቸው በህይወቴ ከሰማኋቸው የማዕድ ጸሎቶች አንዱ የሷ ነው። ስታመሰግን ገብቷት ነው የምታመሰግነው። ቆማችሁ እግዚአብሔርን በእውነት በመንፈስ ሆናችሁ እንደዚህ ማመስገን፣ ህይወታችሁን እንደዚህ ቆማችሁ ማመስገን አለባችሁ። ሁሉን አዋቂ ስለሆንክ እግዚአብሔር ሆይ አመሰግናለሁ። ሁሉን የምትችል ስለሆንክ እግዚአብሔር ሆይ አመሰግናለሁ። በሁሉ ስፍራ ላይ ስላለ እግዚአብሔር ሆይ አመሰግናለሁ። በእኔ ላይ ደግሞ ብዙ ሐሳብና የከበረ ሐሳብ ስላለ አመሰግናለሁ ነው የሚባለው። አቤቱ ሐሳቦች በእኔ ዘንድ ያሉት እንደምን የተከበሩ ናቸው። በፍጹም እጅ አትስጡ። ጌታ በነገር ሁሉ ማስተዋልን ይስጠን።